አንቺ አውቃሽ ነው እንዴ ሙድ እያሽብኝ ነው እንዴ? እፈራለሁ እኮ ነው ያልኩት እኔ ማለት እፈራለሁ እንትን ነው የልትሄጂ ነው አንቺ ልታመልጭ ነው እንዴ? እና አሁን አልቀስቀሰ ነው ዶሮ ነው ስጮ ቢላም አውጪ እና ሞርጅ እዚህ ውስጥ ግን ማባናቅሽ አዝለሽ ለምን አንተናት ማታርጂም አንቺ ለምን አዝለሽ አታርጂም? እኔ ሰላም ሁሉንም ስራ አንድ ላይ ልጨርሽው ማለት ነው ከማረግ ጀምሮ ስጮ አሁን ሞርጅለት አልተመረደ ሞርዱት እሱን ኧረ ጫማ አታረግም እንዴ? ጫማ ይሄን ተሞርዷል ቢስሚላህ ተሰጅ የልትሄጂ ነው አንቺ ልታመልጭ ነው እንዴ? ውሃ በባዶ አድርጊለት። ቆይ አሊ ቧንቧ የለውም። ይኸው ከላይ በደንብ ድርግ አድርጊበት እንደዚህ። ቁጭ በይ ሀያ ቁጭ በይ። ኧረ ዶሳ እየፈራኋት ነው እኮ ቁጭ በይ። አይተው እንደሚፈርዱ እናንተን እንደሚሉልኝ ማነው ፈራጁ በዚህ ቤት? ማለት እንዴት የሰው ልጅ እፈራለሁ እያለ እንዴት እንትን ትይኛለሽ? እየተንቀጠቀሽ ባልሆነ አያ እንቀጠቀጣለሁ እንጂ መቅረቴ ነው። ይሄ ዶሮ ፈራለሁ ብለሽ ዶሮ ነው የሴት ልጅ መለኪያው። ስለምፈራ ይረዳኛል። አዳሽ እናትሽ ቤት ሄደሽ ተረጂ ነው ሴት ወንዶሽ በደንብ እሽት አድርጊያት። እሽት አድርጊያት በደንብ። ቁጭ ነው የማደርግባት። እንደዚህ ቁጭ ላድርግ። ኧረ ከላይ አድርገሽ ለብልብ እንጂ እንደዚህ ልብልብ ነው የሚደረገው። ኧረ እሳቱ አሁን ሴት ወጥቶሻል። እኔ እኮ ጽይፍ ያልሻል ግን እንትን ትላለች። አሁን እንዴት ነው ስንት ነው የምትጀምሪው? እኔ እኮ መሰራ ይሻለኛል ራሴው። እኔ እኮ አላቅም ብዬሻለሁ። እሺ ኩንፋን እዚሁ ላይ አይደለም ይኸው ከዚህ ጋር ቁረጪ። የግትሪያ ከዛ ቅጥም አድርጊ። ቆይ አትንኪ። አይ ያዥና ያዘርግና እንደሆነ እዚህም ደግሞ ታማረሪያለሽ። እንግዲህ አላቅበትም። በቃ ይኸው እንዳወጣሽ ከዛኛው እንደዛ ቆዳውን እንትን በይና ስብር አለ። በቃ ከዛ ቆዳውን ነው ምግብ የምታወጪው። ቆዳውን ካንገቷ ጀምረሽ አይደለም በእጅሽ ቢላውን አስቀምጪ። ሾርባውን ተጥዷል። እኔ እኮ ከራስ ወጣሁ። ወይ ይዝብሽ ነበር ይዝብሽ እያለ ነው። እኔ እኮ እያሳዘናችሁ እኔስ ጾም ስለሌለኝ እኔ እናንተ ጾመኛ ስለሆናችሁ ትንሽ እገዛችሁ እያልኩ ነው። አዝረሽ ነው ያው ግን ታፋዋን ጥፍ አድርጊያ ቅድም እንዳልኩሽ ወደዛ ወራ ከዛ ራሱ ይወጣልሻል ይዛጋ ከዛ ተጣጣሪ የራሱ ወጥቶልሻል ከዛ
ሲጀመር እኮ እንትኑ አለሽ ብዙ ጊዜ አይተሻል። ዙሮ አድርገሽ አታውቂው እንደሆነ እንጂ እኮ እኔ እኮ እፈራለሁ ነው እንጂ እኮ እንትኑን ይሄ ለማድረጉ እኮ እንደማያቅተኝ አውቃለሁ፣ ግን እፈራለሁ በጣም። በቃ ዶሮዋን አሁን እኔ ነኝ የማውቀው እንዴት ነው እየሰራሁ እንደሆነ ማለት ነው። ከዛ እሱ ጋር ፈረሰኛ እሱ ነው በጣም ከብድሽ ፓርታን አንቺ አውቃሽ ነው እንዴ? ሙድ እያያሽብኝ ነው እንዴ? እፈራለሁ እኮ ነው ያልኩት እኔ ማለት እፈራለሁ እንትን ነው። ሄደት በይ ወደ ስጋው ወደዛኛው ከስጋው ጋር ከዚህኛው በኩል አይደለም፣ ከዛ እንዳይቀርብሽ አሁን በቃ ሽጥጥ አድርገሽ አውጪ። ችግር የለውም። ግሽጥ አድርገሽ አውጪ። ራሱ ይሄድልሻል። በጣም የምፈራው ፓርት ሰውም ሲያደርግ ይሄድልሻል ራሱ። ግሽጥ ላጥ ወደዛ ችግር ይላክሻል። አልያዘሽም። ሌላው እንዳጎጁ ዝም ብለሽ እንትን። ፈረሰኛው ሊወጣ ነው። ፈረሰኛው ሊወጣ ነው። አብሽሪ ገለት ያ ሳምቡሳ ሊጤን እንግዲህ ቂጣዬን እንትን ብያለሁኝ። አሁን ደግሞ ጋር ምስሬን እያቁላላሁኝ ነው። አብረን እንሰራለን እንግዲህ ሳምቡሳችን። እዚህ ድረስ ነው ያልኩሽ እኮ እንድታይ ነው እኮ። አይ ቆንጆ ጎበዝ፣ ቆንጆ አድርገሽ ነው የተቀደርሽው። ሆነ እንደዚህ ነው አይደል የሚደረገው ታዲያ? እሺ አሁን እኮ ሌላ አይነት ካለው ወይም አይ እንደዚህ ነው። አሪፍ ነው። ያው ቂጣችንን ጋግረናል። አጠቃድሻለሁ ቶሎ ቶሎ። እዚህ ያልኩሽ ልጅ እንዳያለቅስብኝ ነው። እና ዛሬ በቃ ዶሮ ሰራሽ ነው የሚባለው ወይንም ታቆላይሽ ሰራሁ ብቻ ያው በጭንቀት ነው የሰራሁት። ይሄማ ምን ያቀጣል? ዋናው እኮ ፓርት ያው እንትን ማለት ነው መገነጣጠል ነው ዶሮ ማለት ነው። ከዛ ብቻ ነው ቀላል ነው። ደርሰሻል። አብሽሪ ደርሰሽልኛል። እንግዲህ ደግሞ የሚጣፍጥ ያድርገው። ዋናው እሱ ነው። ስኳር እንዳይሆን። አይ ሽንኩርቱ ሙሉ ነበር በነገራችን ላይ መጀመሪያ ስለደከመኝ ነው አልቀረጽኩትም እና ነው እንጂ ሙሉ ነበር። ብስል ብሏል። ሰርቆኝ